Iran has a new supreme leader. ዛሬ በኢራን ፖለቲካ ውስጥ በጣም ተደጋግሞ የሚነገር አንድ ስም ካለ እሱ የሞጅታባ ካሚኒ ነው። ሞጅታባ የአሊ ኻሜኒ ልጅ ነው። አባቱ ከ1989 ጀምሮ የኢራን ከፍተኛ መንፈሳዊ መሪ ነበሩ። ነገር ግን ሙጅታባ ኻሜኒ እንደ አባቱ ወይም እንደ ሌሎች ፖለቲከኞች በህዝብ ፊት አይታይም። በተለምዶ ዝምተኛ ነው። ነገር ግን በኢራን የኃይል መዋቅር ውስጥ ከፍተኛ ተጽዕኖ እንዳለው ብዙ ተንታኞች ያምናሉ። ሞጅታባ ኻሜኒ በ1969 በማሻሃር ተወለደ። የወቅት በኢራን ታላቅ ፖለቲካዊ ለውጥ ከመከሰቱ በፊት የነበረ ጊዜ ነው። ከ10 ዓመት በኋላ ግን በኢራን በተካሄደው አብዮት የኢራን አገዛዝ ከንጉሳዊ መንግስት ወደ እስላማዊ መንግስት ተለወጠ። የአብዮት የኻሜኒ ቤተሰብን በጣም ከፍ ያለ ቦታ ላይ ያስቀምጧል። ከዚያ በኋላ ሙጅታባ በቀውም ያለው የሺዓ እስላማዊ ሃይማኖት ትምህርት ቤት ማዕከል ውስጥ መማር ጀመረ። ቀውም በኢራን ውስጥ በጣም አስፈላጊ የሃይማኖት ከተማ ናት። ብዙ አያቶላዎችም እዚያ ይማራሉ። ሙጅታባ ኻሜኒ ኦፊሻላዊ የመንግስት ቦታ ያለው ሰው አይደለም። ነገር ግን ብዙ ተንታኞች እንደሚናገሩት እሱ በኢራን አብዮታዊ ዘብ ውስጥ በተለይ ከከፍተኛ አለቆቹ ጋር ግንኙነት አለው። ይህ ድርጅት በኢራን ፖለቲካዊ፣ በወታደራዊና በኢኮኖሚያዊ ዘርፍ ውስጥ ታላቅ ኃይል አለው። በ2009 የተካሄደው የፕሬዝዳንታዊ ምርጫ ግርግር ወቅት ሙጅታባ ኻሜኒ በጀርባ ኃይል እንደተሳተፈ የሚገልጹ ክስተቶች ተፈጥረው ነበር። በዚያ ጊዜ ህዝብ በምርጫ ውጤት ላይ ተቃውሞ ማድረጉን ተከትሎ የአያቶላህ አሊ ኻሜኒ መንግስት በጣም ከባድ እርምጃ ወሰደ። በዚህ እርምጃ እጁ ረዝሞ የነበረው ሙጅታባ ነው ተብሎ ብዙ ተነግሯል። በዚህ ወቅት በኢራን ፖለቲካ ውስጥ ከፍተኛ ጥያቄ ሆኖ የቀጠለው አንዱ ይህ ነው። ከአሊ ኻሜኒ ሞት በኋላ የኢራን መሪ ማን ይሆናል? አንዳንድ ተንታኞች ሙጅታባ ኻሜኒ ከሚታዩ እጩዎች መካከል አንዱ እንደሆነ ይናገራሉ። የመመረጥ እድሉንም እስከ 70% ያሳደጉታሉ። ምክንያቱም ሲባል ከመንግስት ውስጥ ኃይለኛ ግንኙነት አለው። ከወታደሮች ጋር ቅርብ ግንኙነት መስርቷል። ከአባቱ አጠገብ በብዙ ውሳኔዎች ይታይ ነበር የሚሉ ማሳመኛዎች ይዘረዘራሉ። ነገር ግን ይህ በኢራን ውስጥ ክርክር አስነስቷል። አሁንም ምክንያቱ አንዳንዶቹ የኢራን መንግስት ወደ ቤተሰብ ንጉሳዊ ስርዓት እየተመለሰ ነው ብለው አምነዋልና እንዲህ ያለው ነገር ደግሞ ወደ ቁጣ እንዳይመራቸው ያሰጋል። ሙጅታባ በጣም ምስጢራዊ ከሚባሉ የኢራን ሰዎች ቀዳሚ ነው ቢባል ስህተት አይሆንም። ለምን በጣም ምስጢራዊ ሆነ ከተባለ መልሱ የሚከተለው ነው። በሌሎች ፖለቲከኞች ዘንድ እንደሚታየው ሙጅታባ ኻሜኒ ብዙ መግለጫ አይሰጥም። በመገናኛ ብዙሃን ብዙ አይታይም። በመንግስት ኦፊሻላዊ ቦታ አይገኝም። ይህ ሁሉ ግን እሱን የበለጠ አስገራሚና ተፈላጊ ሰው አድርጎታል። ብዙ ተንታኞች በኢራን ፖለቲካ ውስጥ በጣም ኃይለኛ ነገር ግን የማይታይ ሰው ብለው ይጠሩታል። ሙጅታባ ኻሜኒ በኦፊሻላዊ ፖለቲካ ውስጥ ታዋቂ ስም አይመስልም። ነገር ግን በኢራን የኃይል መዋቅር ውስጥ በጣም ተጽዕኖ እንዳለው ብዙ ሰዎች ያምናሉ። ወደፊት በኢራን ፖለቲካ ላይ ከፍተኛ ሚና ይጫወታል ወይስ እንዳሁኑ ከጀርባ የሚሰራ ሰው ብቻ ሆኖ ይቀጥላል? ይህ ግን የወደፊት ፖለቲካ የሚያሳየን ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሙጅታባ የኢራን መሪ እንዲሆን አንፈልግም፣ ከሆነም አንቀበለውም ብለዋል። የአባቱ ገዳይ የሆኑት ትራምፕ ሙጅታባ መሪ የሚሆን ከሆነ በ5 ዓመት ውስጥ ተመልሰን መጋጨታችን አይቀርም ነው ያሉት። ሙጅታባንም እንደ አባቱ አድብተን ከዚህች ዓለም እናሰናብተዋለን ማለታቸው ነው። ከ1989 ጀምሮ እስከ ባለፈው ሳምንት ስልጣን ላይ የነበሩት የሀገሪቱ መሪ አሊ ኻሜኒ ከሞቱ በኋላ ተተኪ ሆኖ የሚመጣው ሰው ብዙ የፖለቲካ የማህበራዊና የዓለም ፖለቲካ ተግዳሮቶችን ሊጋፈጥ ይችላል። ከነዚህ ችግሮች አንዳንዶቹ በጣም ከባድና ውስብስብ ናቸው። ኢራን ውስጥ የፖለቲካ ኃይሎች በሁለት ዋና ክፍል ይከፈላሉ። ጠንካራ ሃይማኖታዊ ቡድኖች ያሉበት ወግ አጥባቂ ኃይልና ለለውጥ የሚጥሩ ተራማጅ ቡድኖች በአብዛኛው አይስማሙም። አዲሱ መሪ ማንም ቢሆን ይህን ክርክር ማስተካከል አለበት። ካልቻለ ግን በኢራን ውስጥ ትልቅ የፖለቲካ ውድቀት ሊከሰት ይችላል። በተለይ ከ2009 ፕሬዝዳንታዊ ምርጫ ግርግር በኋላ በኢራን ውስጥ የህዝብ ተቃውሞ እየጨመረ መጥቷል። አያቶላህ አሊ ኻሜኒ ከመገደላቸው ትንሽ ቀደም ብሎም ኢራን በየከተሞቿ በህዝባዊ ተቃውሞ ስትናጥ ነበር። ዛሬ በኢራን ህዝብ ውስጥ ከፍተኛ የሆነ የለውጥ ፍላጎት አለ። በተለይ ወጣቶች የበለጠ ነጻነት፣ የበለጠ የፖለቲካ መብት፣ የበለጠ ኢኮኖሚ እድገት ይፈልጋሉ። በ2022 በኢራን የተነሳው የህዝብ ተቃውሞ ከማሻ አሚኒ ሞት በኋላ በብዙ ከተሞች ተስፋፍቷል። ይህ ጉዳይ አዲሱ መሪ ከሚገጥመው ትልቅ ፈተና አንዱ ነው። ወዲህ ደግሞ የኢራን ኢኮኖሚ በብዙ ችግር ውስጥ ነው። ዓለም አቀፍ ማዕቀቦች፣ ዋጋ ግሽበትና ስራ አጥነት የኢራን ወጣቶችን ክፉኛ ተፈታትነዋል። በተለይ የአሜሪካና የአውሮፓ ሀገሮች ቅጣት በኢራን ኢኮኖሚ ላይ ትልቅ ተጽዕኖ አለው። አዲሱ መሪ ይህን ተገንዝቦ የሀገሩን ኢኮኖሚ ካላሻሻለ ህዝቡ የበለጠ ተቃውሞ ሊያደርግ ይችላል። በኢራን ፖለቲካ ውስጥ ከፍተኛ ሚና ያለው ድርጅት አብዮታዊ ዘቡ ነው። የድርጅት የወታደር ኃይል፣ የኢኮኖሚ ኃይልና የፖለቲካ ተጽዕኖ ሁሉንም ያለው ነው ይባላል። አዲሱ መሪ ከዚህ ድርጅት ጋር ካልተስማማ የውስጥ ግጭት ሊፈጥር ይችላል። ኢራን በዓለም ፖለቲካ ውስጥ በብዙ ግጭት ውስጥ ትገኛለች። ኢራን ዛሬ በዓለም ፖለቲካ ውስጥ ከሚያስደንቁና
ከሚያስጨንቁ ሀገሮች አንዷ ሆናለች። ነገር ግን ዛሬ በብዙ ተንታኞች የሚነሳው ትልቅ ጥያቄ አንድና አንድ ብቻ ነው። በተለይ ከአሜሪካና እስራኤል ጋር ያላት እጅግ ውስብስብ ግንኙነት እንዴት ይቋጫል የሚለው። የኢራን መቃብርም ሆነ ትንሳኤ የሚረጋገጠው በዚህ ጥያቄ ምላሽ ነው ተብሎ ይታመናል። በአንድ በኩል የኢራን የኒውክሌር ፕሮግራም በሀያላኑ ዓለም ውስጥ ብርቱ ክርክር ያስነሳል። አዲሱ መሪ ከምዕራብ ሀገሮች ጋር መግባባት ወይም የራሱን ጠንካራ መንገድ መቀጠል ግድ ይለዋል። ይህን ሁሉ የኢራን መዓት ለመሸከም ብርቱ ትከሻ ያለው ተተኪ ማን ይሆን የሚለው ወደ ሙጅታባ አሊ ኻሜኒ ያዘንብሏል። ሰውየው በአንድ እጃቸው ሞሳድና ሲአይኤ የሚልክባቸውን መልአከ ሞት እየተከላከሉ በሌላኛው እጃቸው የኢራንን አይበገሬነት ለማስቀጠል ደፋ ቀና የሚሉ ይሆናል። የኢራን ቀጣይ ከፍተኛ መሪ ማንም ቢሆን ማን እጅግ ከፍተኛ ፈተና ይገጥመዋል።